ኦርቶዶክስ ነኝ ብቻ የስም ኦርቶዶክስ ነኝ ብቻ ሳይሆን ትክክለኛውን እምነት ማወቅ የግዴታ ነው። ትክክለኛውን መንገድ መሄድ ትክክለኛ። ስለዚህ እኔና እናንተ በየሳምንቱ እሁድ የምንማር ሰዎች አለን። በየቀኑ የምንማር ሰዎች አለን። መጽሐፍ ቅዱስ የምናነብ ሰዎች አለን። ማነው ያደናግራችሁ ወገኖች? ሕገ ልቦና የተባለው አዳም ነው። በሕገ ልቦና ልትመራ የነበረችው ቤተ ክርስቲያን በአዳም መሪነት ነው፣ አባትነት ነው፣ በገነት ነው። ሕገ ኦሪት የተባለችው በሙሴ ነው፣ የመራው እግዚአብሔር ነው። ሙሴ ነበር መሪው። ሕገ ወንጌል አሁን ያለንበት ሕገ ወንጌል የሚባለው ደግሞ ጌታችን ኢየሱስ ክርስቶስ ነው፣ ሌላ አይደለም። አምላክነቱን፣ ልጅነቱን፣ ሕያውነቱን ሞት ያላሸነፈው መሆኑን አውቀን ተረድተን መማር ያስፈልጋል ማለት ነው። ከየት መጣን ወዴት እንሄዳለን? የኛ ጥያቄ የመጀመሪያው ከየት መጣን? ከየት መጣን ንገሩኝ። ከየት መጣን? እኛ ከየት መጣን? ከማን ንገሩኝ። መቼም ከእናት አባታችን እንዳትሉ። ከእናትህ ሆድ ሳልሰራ አውቄአለሁ ይላልና፣ ከማህፀንም ሳትወጣ ባርኬአለሁ ይላልና። እኛ የወጣነው እኛ የመጣነው ወደዚች ወደ ምድር የመጣነው ከእግዚአብሔር ነው አይደለም? የፈጠረን ማን ነው? የሚመራን ማን ነው? የሚያስተዳድረን ማን ነው? የሚመግበን ማን ነው? የሚያኖረን ማን ነው? ሰላማችን ማን ነው? ጤናችን ማን ነው? ሕይወታችን ማን ነው? እግዚአብሔር። ከዚህ በኋላ ደግሞ ወደ ማን እንሄዳለን? ወደ ማን? ኦ አዳም መሬታን ተወዝገቡ ውስተ መሬት። አዳም ሆይ ከዚች ምድር ተፈጥረሃል፣ ወደዚች ምድር ትመለሳለህ። ቀብራችን ናት ይቺ ምድር። አገራችን ሌላ ነው፣ የምንወርሰው ሌላ ነው፣ የምንገባበት ሌላ ነው። ይሄ ምድር መቃብር አፈር ነው። ስለዚህ የመጣነው ከእግዚአብሔር ነው። እስትንፋሱን አስቀምጦብን መጣን። ሰው ላይ እፍ ነበር ያለበት አይደለም ወገኖች? የእግዚአብሔር ቃል እፍ ነው። ያቺ እስትንፋስ የተባለችው መንፈስ ቅዱስ እኛ ላይ እንዲያድር የእግዚአብሔር እፍ እኮ ነው ያለበት አይደለም? ተመልከቱት መጽሐፍ ቅዱስ እፍ። ያቺ እስትንፋስ ተመልሳ ወደ አምላኳ ትሄዳል። ግን ስንሄድ ንጹህ ሆነን እንደመጣ ንጹህ ሆነን ከሄድን በቀኝ እንቆማለን። አንድ ሕፃን ሲወለድ ንጹህ ነው አይደል? ነው አይደለም? ነገሩ አንድ ሕፃን ሲወለድ ንጹህ ነው፣ ምንም የለበትም። ልክ እንደዛ የሆነች ነፍስ ወደ አምላኳ ስትሄድ በቀኝ ትቆማል። እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥት ውረሱ። ስለዚህ ነው ልቤን ፈተንከዋል። እስቲ ልቤን ፈተንከው በሉ። እስቲ እናንተ ልብ ቢፈተን ስንት ነገር ይኖርበት ይሆን? እስቲ ራሳችሁ ፈትሹት፣ ጠይቁት እስቲ። ቂም ይዛችሁ ምጸልዩ የላችሁ? ቂም በቀል ያለባችሁ ሰዎች የላችሁ? ክፋት፣ ምቀኝነት ያለባችሁ ሰዎች የላችሁ? ማን ያውቃል? ኧረ ንገሩ። የዝሙት ፍቅር በልቡ ያደረበት አለ። የውሸት ፍቅር በልቡ ያደረበት አለ። የሌብነት ፍቅር በልቡ ያደረበት አለ። የክፋት ምቀኝነት በልቡ ያደረበት አለ። የቅናት
የሰይጣን ቅናት በልቦ ያደረበት አለ። በተለይም ትልቁ ግመል የሚያክለው ቂም ይዞ መጸለይ፣ ቂም ይዞ ቤተክርስቲያን መግባት። ልቤን ፈተንከው። የኒቆዲሞስ ልብ ንጹሕ ሆኖ ተገኘ። ክብር ለመድኃኒዓለም ይሁን። እባካችሁ አመስግኑ። ንጹሕ ሆኖ ተገኘ የኒቆዲሞስ ልብ። ልቤን ፈተንከው፣ ምንም አላገኘህብኝም። በቅንነት ነው የሄደው፣ በክፋት አይደለም፣ ለስለላ አይደለም፣ ለመወንጀል አይደለም፣ ለክስ አይደለም፣ ቂም ይዞ አይደለም። ንጹሕ ሆኖ ሄደ ኒቆዲሞስ። ማንን ሊያገኝ? ማንን ሊያገኝ? እውነተኛውን የተላከውን እውነተኛውን አምላክ የሆነውን ኢየሱስ ክርስቶስ የዘላለም ሕይወት የሚሰጠውን ኢየሱስ ክርስቶስን ፈልጎ ሄደ። ልቤን ፈተንከው፣ ምንም አላገኘህብኝም። ልባችንን እንመርምር፣ እንጠይቅ። አቤቱ አምላካችን ሆይ በሉ እስቲ፣ ንጹሕ ልብ ፍጠርልኝ በሉ እስቲ። ንጹሕ ልብ ፍጠርልኝ። ቀናተኞች እኮ ቅናት የሰይጣን እኮ ነው። በሚስትህ የምትቀናለህ፣ በባልሽ የምትቀኛለሽ፣ በጎረቤት በስራ በተለያየ ነገር የምትቀኑ፣ በማይረባ ነገር የምትቀኑ አለ። ይትቅና አለ እኮ ያህል ለመጥፎ ነገር አትቅና፣ ለምትሞትበት አትቅና፣ ለበጎ ነገር ቅና ወገን። ስለዚህ ቅናት፣ ምቀኝነት፣ ሐሜት፣ ስድብ በልባችሁ ቂም በቀል የሞላባችሁ አልቅሱ፣ ዋይ ያላችሁ አልቅሱ። በሚጎበኝበት ጊዜ፣ እግዚአብሔር በሚያይበት ጊዜ፣ እግዚአብሔር በሌሊት ወደ እናንተ በሚመጣበት ጊዜ በቂም በበቀል በሩ ተዘግቶ እንዳያገኘው። በደጅ ቆሜ በሉ እስቲ፣ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ ይላል። በቂም በበቀል በኃጢአት የተዘጋ በር ከፍቶ አይገባም። ቂሙን በቀሉን ትታችሁ ንስሐ ገብታችሁ ከጠራችሁት ይገባል፣ ከእናንተም ጋር እራት ይበላል። የኒቆዲሞስ ልብ ንጹሕ ሆኖ ተገኘ፣ ተጎበኘ፣ ተመረመረ፣ ታየ፣ ተጠየቀ። ንጹሕ ሆኖ ተገኘ፣ አምላክ አደረበት። ስለዚህ ነው ከአብራከ መንፈስ ቅዱስ በሉ እስቲ፣ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ዳግም ልትወለዱ ያስፈልጋችኋል አለ። ክብር ለእሱ ይሁን፣ እግዚአብሔር የተመሰገነ ይሁን። ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተጠመቁት ሥጋውን የበሉት ደሙን የጠጡት እነዚህ ክርስቲያኖች ይባላሉ። ክርስቲያኖች ይባላሉ። አንዳንዶች እኔ ክርስቲያን ነኝ የሚሉ አሉ። የቱ ክርስቲያን? እኔ ሙስሊም ነኝ የሚሉ አሉ። የቱ ሙስሊም? እኔ ካቶሊክ ነኝ የሚሉ አሉ። የቱ ካቶሊክ? እኔ ፕሮቴስታንት ነኝ የሚሉ አሉ። የቱኛው ፕሮቴስታንት? ፕሮቴስታንቶቹ ወደ 26 አይነት ናቸው። ሙስሊሞቹ 3 አይነት ናቸው። ካቶሊኮቹ 3 አይነት ናቸው። 3 መለኮቶቹ 2 አይነት ናቸው።